ያገኘ ሰው አጥቶ ስታዩት አታዝኑም? ታዝናላችሁ እናንተ? አይጉድ የዚያ ቤት ጌታ እንደው ማደሪያ አጥቶ ብለን እናዝናለን። እግዚአብሔር የሚያዝንልን ለዚህ ነው። ነፍሴ እስከ ሞት ድረስ ተጨነቀች ብሎ በዕለተ ዓርብ የተናገረው የሰው ልጆችን መጎዳት መጠን ባየ ጊዜ እግዚአብሔር ይበልጥ ለዚህ ያዝናል። አንድ ሰው ከጤነኛ እጁ ይልቅ ለቆሰለ አካሉ ይበልጥ እንደሚጠነቀቅለት ተኝቸበት እንዳላደማው ቁስሉን እንዳላስፋፋው ብሎ ከጤነኛ አካሉ ይልቅ ለቆሰለ አካሉ እንደሚያዝንለት ሁሉ እግዚአብሔር ከጤነኞቹ ልጆቹ ይልቅ ለታመም ለኛ ይበልጡን ያዝናል። ለዚህ ነው የማቴዎስ ወንጌል ምዕራፍ 9 ላይ ብሎ ይናገራል። ሕሙማን ይፈቅድዎ ለዐቃቤ ሥራይ ወአኮ ጥዑያን፣ ባለመድኃኒትን የሚፈልጉት በሽተኞች እንጂ ጤነኞች አይደሉም ብሎ የተናገረው ለዚህ ነው። አባትና እናት ከትልቁ ልጃቸው ይልቅ ለትንሹ ልጃቸው ይበልጥ ይጠነቀቃሉ። ለምን? ክፉና በጎ አይለይም በዱር በገደል ይወድቃል ብለው። እግዚአብሔር ከትልልቆቹ ይልቅ ለኛ ያዝናል። ለምን? መኖሪያችን የማናውቅ የሚጠቅመንን የማናውቅ ሁልጊዜ የሚጎዳንን እየመረጥን የምንኖር ሞኞች ስለሆን ልብ ለሌለው ሕፃን እንደሚታዘንለት እግዚአብሔር በዚያ መጠን ልብ እንደሌለን ያውቃልና ያዝንልናል።